ወዳጆቼ ስለዚህ የምትጽፉ ሰዎች ነፃነት ማለት የኃጢአት መብት ማለት አይደለም። አሁን ጳውሎስ ለነፃነት ተጠርታችኋል ይላል። ክርስቶስ ነፃ አውጥቷችኋል ይላል። ነፃነት ተጠርታችኋል፣ ክርስቶስ ነፃ አውጥቷችኋል ብሎ ሲናገር ከምንድነው ነፃ የወጣ ነው? ከሕግ ነው ነፃ የወጣ ነው። ከሕግ ነፃ ወጥተናል ማለት የኃጢአት የማድረግ መብት አለን ማለት አይደለም። ስለዚህ ነፃነት ኃጢአት የመስራት መብት ማለት አይደለም። የኃጢአት መብት ማለት አይደለም ነፃነት ማለት። ወዳጆቼ በገላትያ ደብዳቤ ውስጥ በገላትያ መልእክት ውስጥ መጽሐፍ ቅዱሳዊና መንፈሳዊውን የነፃነት ትርጉም ለማግኘት በመጀመሪያ የሐዋርያው ጳውሎስን አጽንዖት ማወቅ በጣም ተገቢ ነው። ሁለተኛ የተደራሲዎቹን ሁኔታ ማወቅ ተገቢ ነው። ሶስተኛ በዚያ ታሪካዊ ሁኔታና በእኛ መካከል ያለውን ክፍተት ማወቅ ተገቢ ነው። እንደዚሁም ደግሞ መንፈሳዊ መርሆችን መረዳት ተገቢ ነው። ከዛ በኋላ ትኩረታችንን ማድረግ ያለብን ባህላዊ ወይም ዓለማዊ ወይም ምድራዊ በሆነው የነፃነት ትርጉም ላይ ሳይሆን መጽሐፍ ቅዱሳዊና መንፈሳዊ በሆነው የነፃነት ትርጉም ላይ ነው ትኩረታችንን ማድረግ ያለብን። እኛ ነፃነት ስንልና የዓለም ሰዎች ነፃነት ሲሉ እኩል አይደለም ትርጉሙ፣ እኩል አይደለም ዋጋው፣ እኩል አይደለም የህይወት አካሄዱ። ይሄንን መረዳት በጣም ተገቢ ነው። ይሄን በጣም መረዳት ተገቢ ነው። የአገሬ ልጆች የምትጽፉ ከሆነ ከኔ ጋር ያላችሁ ሰዎች ተመልከቱ ወደኔ። ሐዋርያው ጳውሎስ በገላትያ ደብዳቤ ውስጥ ነፃነት የሚለው መጽሐፍ ቅዱሳዊ ወይንም መንፈሳዊ ትርጉሙ በመንፈስ የተሰጠ ፍላጎት ማለት ነው ጻፉ እና የእግዚአብሔርን ፍቃድ የማድረግ ችሎታ ማለት ነው። ጳውሎስ በገላትያ ደብዳቤ ውስጥ ለነፃነት ተጠርታችኋል፣ ክርስቶስ ነፃ አውጥቷችኋል፣ ዳግመኛ በባርነት ቀንበር አትያዙ ብሎ ሲናገር ከዚህ በፊት ዓለማዊ በነበራችሁ ጊዜ በጨለማ የህይወት ስርዓት ውስጥ በምትኖሩ ጊዜ በሰይጣን አገዛዝ ውስጥ ትኖሩ በነበረ ጊዜ ዋና ህይወታችሁን ድራይቭ ያደርገው ይመራው የነበረው ፍላጎት ስጋዊ ነው፣ ምድራዊ ነው፣ ጨለማ ነው፣ የሰይጣን አገዛዝ ነው። ስለዚህ በጳውሎስ መንፈሳዊና መጽሐፍ ቅዱሳዊ አንድምታ እየተናገረ ያለው ምንድነው? ነፃነት መንፈሳዊ ፍላጎትና የእግዚአብሔርን ፍቃድ የማድረግ ችሎታ ነው። አንዱ ጉዳይ እሱ ነው። ቅድም የነገርኳችሁ ምንድነው? ነፃነት ሁለት ትርጉም አለው ብያችኋለሁ። አንደኛው ትርጉም ዓለማዊ ትርጉሙ ነው፣ ምድራዊ ትርጉሙ ነው። ዓለማዊ ትርጉሙ የፈለግነውን ነገር በፈለግነው ጊዜ በፈለግነው መንገድ ከፈለግነው ሰው ጋር የማድረግ መብት ነው ዓለማዊ ትርጉሙ። መንፈሳዊ ትርጉሙ ግን የነፃነት መንፈሳዊ ትርጉም ምንድነው ብለናል? በመንፈስ የተሰጠ ፍላጎትና የእግዚአብሔርን ፍቃድ የማድረግ ችሎታ አንዱ እሱ ነው። ሁለተኛው ደግሞ ወዳጆቼ ነፃነት የሚባለው ጉዳይ ትርጉሙ ምንድነው ብላችሁ ስትጠይቁ ሁለተኛው ኃላፊነት የተሞላበት ህይወት ማለት ነው። ኃላፊነት የተሞላበት ህይወት ማለት ነው። ስለዚህ ሐዋርያው ጳውሎስ ለገላትያ ሰዎች በሚጽፍላቸው መልእክት ውስጥ በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ነፃ ወጥተናል፣ ለነፃነት ተጠርተናል። ነገር ግን ወዳጆቼ እኔ ጋር ተመልከቱ፣ አይኖስ ተመልከቱ። በሐዋርያው ጳውሎስ የገላትያ ደብዳቤ መሰረት እኛ ክርስቲያኖች በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ለነፃነት ተጠርተናል፣ ነፃ ወጥተናል። ነገር ግን ነፃነት ሁለት ታላላቅ ጠላቶች አሉበት። ጻፉ። ነፃነት ሁለት ታላላቅ ጠላቶች አሉበት። ሁለት ታላላቅ ጠላቶች አሉበት ነፃነት። እነዚህ ሁለት የነፃነት ታላላቅ ጠላቶች የመጀመሪያው ህጋዊነት ነው፣ ሁለተኛው ፍቃድ ነው። የመጀመሪያው ህጋዊነት ነው፣ ሁለተኛው ፍቃድ ነው። እነዚህን ሁለት ነገሮች ማወቅ አለባችሁ። ለነፃነት ተጠርታችኋል፣ ክርስቶስ ነፃ አውጥቷችኋል ሲል ጳውሎስ ነፃነት ግን ሁለት ታላላቅ ጠላቶች አሉበት። የመጀመሪያው ህጋዊነት ነው፣ ሁለተኛው ፍቃድ ነው። ሐዋርያው ጳውሎስ በመጀመሪያው የመልእክቱ ምዕራፎች ውስጥ ይከራከር የነበረው ከመጀመሪያው የነፃነት ጠላት ከሆነው ከህጋዊነት ጋር ነው። አሁን ደግሞ በመልእክቱ መጨረሻ ጳውሎስ የሚከራከረው ከሁለተኛው የነፃነት ጠላት ከሆነው ከፍቃድ ጋር ነው። የሐዋርያው ጭንቀት የገላትያ ሰዎች ከህጋዊነት አምልጠው በደስታ ሲሸሹ፣ በደስታ ሲርቁ በፍቃድ ጉድጓድ ውስጥ ገብተው እንዳይጠፉ ነው።
ምዕራፍ 3 እና 4 ላይ ጳውሎስ እየነገራቸው ያለው ከሕጋዊነት አምልጡ ነው። ከሕጋዊነት ስታመልጡ ግን በፍቃድ ጉድጓድ ውስጥ ገብታችሁ እንዳትጠፉ። የነጻነት ጠላት ሕጋዊነት ብቻ አይደለም፣ የሙሴ ሕግ ብቻ አይደለም። የነጻነት ጠላት ደግሞ ሌላ አለ። ከኋላችሁ ሕጋዊነት ያሳድዳቸዋል፣ ከፊታችሁ ደግሞ ፍቃድ የሚባል ወጥመድ፣ ፍቃድ የሚባል ጉድጓድ ደግሞ አለው ብሎ ጳውሎስ ይነግራቸዋል። በደንብ አድርጋችሁ ተመልከቱ። ይኸው እኔ ነኝ። ሕጋዊነት ያለ ነጻነት የኃላፊነት ሐሳብ ሲሆን ፍቃድ ደግሞ ያለ ኃላፊነት የነጻነት ሐሳብ ነው። የሰማኝ ሕጋዊነት ያለ ነጻነት የኃላፊነት ሐሳብ ሲሆን ፍቃድ ደግሞ ያለ ኃላፊነት የነጻነት ሐሳብ ነው። የሙሴ ሕግ ያለ ነጻነት በኃላፊነት ሐሳብ ውስጥ ህዝቡ በባርነት አንቆ ሲያኖር በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ሰዎች ከሙሴ የሕግ ባርነት ነጻ ከወጡ በኋላ አሁን ደግሞ ኃላፊነት የሌለበት የነጻነት ሐሳብ ሌላው የዚህ የነጻነት ጠላት እንደሆነ ጳውሎስ ይነግራቸዋል። የምትጽፉ ሰዎች ጻፉ እንደዚህ ብላችሁ ሕጋዊነት ያለ ነጻነት የኃላፊነት ሐሳብ ነው። ፍቃድ ደግሞ ያለ ኃላፊነት የነጻነት ሐሳብ ነው። ስለዚህ በደም ተመልከቱ። በክርስቶስ ኢየሱስ የመስቀል ሥራ አማካኝነት የገላትያ ቤተክርስቲያን አማኞች ከሕጋዊነት ነጻ ወጥተዋል። ከሕግ ሸሽተው ነጻ ወጥተው ሲያመልጡ አሁን ደግሞ በፍቃድ ወጥመድ ውስጥ ጉድጓድ ውስጥ ገብተው እንዳይጠፉ ነው ጳውሎስ የሚጽፍላችሁ ብያቸዋለሁ። አሁን የሕግ አስተማሪዎች ምንድነው የሚሉት? ወደ ገላትያ ቤተክርስቲያን የመጡ የአይሁድ አስተማሪዎች፣ የሕግ አስተማሪዎች ምንድነው የሚሉት? ሰው በእምነት ብቻ ሚድን ከሆነ ስራ የማያስፈልገው ከሆነ እንደፈለገ መኖር ይችላል የሚል ጥያቄ ያነሳል። ሐዋርያ ጳውሎስ እያለ ያለው ነገር ምንድን ነው? ጳውሎስ እያለ ያለው ነገር በክርስቶስ ኢየሱስ ነጻ ወጥታችኋል፣ ለነጻነት ተጠርታችኋል። የነጻነቱ ትርጉም እናንተ በዓለም እያላችሁ ካነበባችሁት መጽሐፍ ጎትታችኋል ለማምጣት ያለባችሁ። ዓለም ላይ ነጻነት የፈለከውን ነገር በፈለከው ጊዜ ከፈለከው ሰው ጋር በፈለከው መንገድ የማድረግ መብት ነው። እግዚአብሔር ጋር ግን ስትመጣ ነጻነት ኃላፊነት የተሞላበት ሕይወት ነው። እግዚአብሔር ጋር ስትመጣ ነጻነት የእግዚአብሔርን ፍቃድ የማድረግ ችሎታ ነው። በመንፈስ ቅዱስ የሚሰጥ ፍላጎት ነው። ጳውሎስ እየተናገረ ያለው ይሄንን ነው ወዳጆቼ። ለዚህ ነው የነጻነት ትርጉም መጽሐፍ ቅዱሳዊ መንፈሳዊ ትርጉሙ ይሄ ነው ብያልኳችሁ። በመንፈስ የተሰጠ ፍላጎትና የእግዚአብሔርን ፍቃድ የማድረግ ችሎታ ወይም ኃላፊነት የተሞላበት ሕይወት ነው ነጻነት ማለት። ስለዚህ በክርስቶስ ኢየሱስ ለነጻነት ተጠርታችኋል ማለት የተጠራችሁት እንደፈለጋችሁ የምትኖሩበት ሕይወት አይደለም። እንዲህ ብላችሁ ጻፉ። ኃላፊነት በጎደለው መንገድ ለመኖር ነጻ አይደለንም። ኃላፊነት በጎደለው መንገድ ለመኖር ነጻ አይደለንም ወዳጆቼ። ኃላፊነት የጎደለው ነጻነት ሳይሆን ስድነት ነው። አሁን በክርስቶስ ኢየሱስ የመስቀል ሥራ አማካኝነት ነጻ ከወጣ በኋላ ኃላፊነት የተሞላበት ሕይወት ነው የተሰጠ፣ ነጻነት ነው የተሰጠ። ነጻነት ማለት ኃላፊነት የተሞላበት ሕይወት ነው። ስለዚህ አካውንተብል የምትሆነው ተጠያቂ የምትሆነው ኃላፊነት ካለ ተጠያቂነት አለ። አሁን አካውንተብል የምትሆነው በሙሴ ሕግ አማካኝነት ሳይሆን በተሰጠ ኃላፊነት አንጻር ነው የገባው ሰው ካለ። ከዚህ በፊት አካውንታቢሊቲ ተጠያቂነት ለሙሴ ሕግ ነበረ። አሁን ግን ለተሰጠ ኃላፊነት ነው ተጠያቂነት ያለ። ለዚህ ነው ጳውሎስ የሚናገረው ነጻነት ማለት ኃላፊነት የተሞላበት ሕይወት ነው የሚባለው። ስለዚህ አሁን እግዚአብሔር የሰራውንም ያጠፋውንም ያስተካከለ የትኛውንም ነገር አድርግ፣ እግዚአብሔር አካውንታብል የሚያደርግህ ለሰጠ ኃላፊነት ነው እንጂ ለሙሴ ሕግ አይደለም። የሰማኝ ሰው ካለ ወዳጆቼ፣ ስለዚህ ኃላፊነት በጎደለው መንገድ ለመኖር ነጻ አይደለንም። እንደፈለግን ለመኖር ነጻ አይደለንም። ጌታ የተባረከ ይሁን። መርሳት የሌለባቸው ሐዋርያ ጳውሎስ ደብዳቤውን እየጻፈ ያለው ለወንድሞች ነው ብያቸዋለሁ። ወንድሞች ፖይንት ኦፍ ሪፈረንሳቸው ዓለም አይደለም፣ ሰማይ ነው። ወንድሞች ፖይንት ኦፍ ሪፈረንሳቸው ዓለም አይደለም፣ የዚህ ምድር ዲክሽነሪ አይደለም፣ ሰማይ ነው። እነዚህ ሰዎች ስለ ነጻነት ያላቸው ትርጓሜ እዛ ውጭ ዓለም ካሉ ሰዎች ጋር አንድ አይነት አይደለም። ጌታ የተባረከ ይሁን። እስቲ አሜን በሉ።